እንደ ጆንያ አይደል እንዴ ከላይ ከፍተው የሚጠቀጥቁ አኝከህ ራሱ 80 ኪሎ ይደረሳል። አይ በረከቱ ነው በረከቱ ነው። መሳቅ ሳልፈልግ ልሳቅ እስቲ በጠዋት እኔ እኮ ሶፊ በፕሮግራም እኮ ነው የምስቀው። ፕሮግራም አይ አውቄ 47 ኪሎ ነኝ ሶፊ። በቃ ይሄ ፕሮፋይል ላይ ያረከውን የፍልታወር ተደገፈው ንፋስ እንዳይወስድ። አይ ቢያንስ አይ ንፋስ እንኳን አይወስደኝም። ያው ትንሽ ጠጠር ያልኩ ነኝ። በ47 ኪሎ ተጠጠራለህ እንዴ? ምናልባት ሀሳብህ ጠጥሮ ይሆናል፣ ስጋ ግን የለም። እንዴት ነው? ሰላም ነው? እንዴት ነው? የአዲስ ኪዳን አማኝ ነህ? እንዴት ነው? ከሚበላ ጋር አሳማ ትበላለህ? ያዲቻለሁ ጀመረክ ደግሞ በጌታ በኢየሱስ ስም ራሱ አላውቀውም። ምናልባት እንግዲህ እኔ በትንሹ ስበላ ከ10 ቢፌ በታች አልበላም እና እንግዲህ ሬስቶራንቶች ምን ቀላቅለው እንደሚሰሩ አላውቅም፣ ግን አይ ዶንት ኖ ያው የመጣውን እበላለሁ ባርኬ። ማመን እኮ ነው። ወደ በሬ ስጋ ቀይሬዋለሁ ብዬ ካመንኩበት ድንችንም እንደሱ መብላት እችላለሁ። አዎ ጥሩ። ግን ምንድነው መሰለ አሁን አሳማ ብትበላ ትረክሳለህ፣ የእግዚአብሔር መንግስት አትወርስም። ምንድነው የምትሆነው ብትበላ? አይ በልቼ አላውቅም። እኛ አካባቢ አሳማ ስለሌለ ቼክ አላረኩትም። አሁን አንተ አካባቢ ስለሌለ አይደለም። በቃ አዲስ አበባ መጣ። አዲስ አበባ አሳማ ስጋ አለ። አዲስ አበባ መጣህና አሳማ ስጋ ሰዎች ጋበዙ፣ ትበላለህ ወይ? አልበላም። ግን ሸኮናቸው ክፍት የሆነ ሸኮና ስንጥቆች ይበላሉ ይላል ሳይንሱ። እና ሸኮናው ድፍን ነው የአሳማ? አይ ስንጥቅ ነው። ምን ሰነጠቀው? ሊሆን ይችላል እኮ። ስንጥቅ ከሆነ ለምን አትበላውም? አይ ትንሽ ለስላሳ ነው ስጋው። ቼክ አድርጌዋለሁ። በጣም ይለሰልሳል። ጥርስ ስር አይቆምም። ስትበላውም ሽንት ያበዛል። ብራዘር ስሪዲ ነው እንደሚሰማ አይሰማም? ዝም አልክ እኮ እየሰማሁ ነው። ምንድነው ስንጥቅ ከሆነ ለምን አትበላውም? ጾም እኮ ነው ዛሬ። አርብ እኮ ነው። አርብ ነው። ትንሽ እስከ 6 ሰዓት ለምን አትቆይ? አይ በመጾም ሶፊዬ እኔ በጣም መርጬ ነው እንጀራ ራሱ ስበላ አይኖቹን ቆጥሬ ነው የምበላው። እንኳን የአሳማና የከብት ስጋ ምለይ። እኔ ከፍየል ውጭ ስጋ አልበላም። የፍየል ስጋ ብቻ ነው የምበላው። ኦኬ። ስለዚህ መነጽር ያደረገ እንጀራ ነው የምትበላው፣ አይኑን የምታየው? አዎ፣ በጣም በጥሩ ባለሙያ የተጋገረ እንደውም በዚህ ዙሪያ አንዳንድ ያንተ ሾው ላይ ብታቀርበኝ አንዳንድ በደንብ ማብራሪያ ልሰጥ እችላለሁ። አንዱ ደግሞ ሽሮ ያደድባል፣ ለዛ ነው እንደዚህ ሆንከው ብሎኛል። አንተ ደግሞ ከእንጀራ ልመጣ ነው። ዘንድሮ ምግብ ላይ ነው እንደ የተነሳችሁት? እሱማ ከአራተኛ እኔ ጠየኩ። በኢትዮጵያ ኮንቴክስት አሳማ እንደማይበላ ከማህበረሰቡ አንጻር ከሃይማኖት አንጻር ምናምን እረዳለሁ። አንተ ከምን አንጻር ነው ማትበላው ነው? አሁን ኬኩን ያገኘሁትን እበላለሁ ብሏል። ትላንትና ሳናወራ ከትላንት ይሁን ከትላንት ወዲያ እበላለሁ ሁሉንም ነገር ስለሚያረክሰኝ ሳይሆን ባህሌ ስላልሆነ ነው ብሏል። ኬኩ አሁን የፈረስ ስጋ ይበላል፣ ግን ባህሌ ስለማይፈቅድ አልበላም ብሏል።
ይኸው ሶፊ እኔ የአሳማ ስጋን አልበላም። የማልበላበት ምክንያት ኢትዮጵያዊ ስለሆንኩኝ ከኢትዮጵያ ባህል አንጻር ብዙ የሚወገዙና የማይደረጉ ነገሮች አሉ። ከባህል ይመጣሉ። ማን ነው የሚያወግዛቸው ነው የኔ ጥያቄ። ለምን ተወገዙ? አንዳንድ ጊዜ አሁን ለምሳሌ አሳማ የሚውልበትና የሚጠቀመው ነገሮች የተግበሰበሱ ሌሎች አሁን ፍየሎችን ብትወስድ በጎችን ወይ ከብቶችን ይመርጣሉ። የሚበሉትና የማይበሉትን ነገር ይመርጣሉ። ኧረ ፍየል የማትበላው ነገር አለ እንዴ? ፍየል እባብ ሁሉ ትበላ የለን? በጣም መድኃኒታማ የሆነ ጠቃሚ ነገሮችን ነው የምትበላ። ቅጠል ብትበላም ትመርጣለች። የሚገርም ነገር ትመርጣለች የምትበላ እና ትመርጣለች። ስለዚህ በባህልም በእምነትም የተወገዘ ነው አሳማ። ስለዚህ አልበላውም እኔ። አሁን እኮ ለምንድን ነው የተወገዘው? የእግዚአብሔር መንግስት ስለማያስወርስ ነው? እሱን ከበላ ስለምትረክስ ነው? ለምንድን ነው እየጠየቅኩ ያለሁት? ኢየሱስ ክርስቶስ አንድ በትምህርቱ ላይ በምድር በነበረበት ጊዜ በትምህርቱ ላይ ሴጣንን ወደ ሪያዎች ወደ አሳማዎች ነው ያስገባቸው። ታዲያ የዛ ጊዜ አሳማዎች ላይ ነው። እነዛ አሳማዎች አሉ እንዴ በህይወት እንዴ? የአዳም ሞት እስካሁን ድረስ እንዴት ኖረ? ሴጣን በስጋ በአዳም የመጣ ሞት አይደል እንዴ? ስለዚህ እስካሁን አለ እሱ። የአዳም ሞትማ ተሻረ እኮ፣ ክርስቶስ ተነሳ። አሮጌው አዳም ሞቶ አዲሱ አዳም እኮ ለሰው ልጆች ተነሳ እኮ። በቃ የሰው ልጅ እኮ ድሮ እድሜው እስከ አሁን ለምሳሌ እንደ መቱሳላ እስከ 900 700 800 የኖሩት በመጽሐፍ ቅዱስ ላይ የምናነባቸው አሉ። ስለዚህ እነዚህ ነገሮች አንተ ይኸው 40 ዓመት ኖረ ጤና ያልሰጠህን 950 ቢቀድም ምን ልታረገ ነው? በጊዜ ነው መሸኛኘት። ገና 32 ዓመቴ ነው። አይ ችግር የለውም ማለት እኮ በቃ መሸኛኘት 67 የበቃ ሶፊዬ ጥያቄ ልጠይቀው። በክርስቶስ ዘመን ያሉ አሳሞች ዛሬም አሉ እንዴ? ማለት እዛ አካባቢ ላይ ያለው ነው አይደለ? የገባበት ወንድማችን ቲክቶክ ያው በሀሳብ ደረጃ ያው ለምሳሌ እኛ እዛ ጊዜ የነበሩ አሳሞች አሉ ወይ ነው ጥያቄ። አዳምን ተጠቀምኩት። አሁን አዳምን ቅድም ተጠቀምኩት። እኛ አዳም ጋር አትሂድ። የዛ ጊዜ የነበሩ አሳማዎች ዛሬ አሉ ወይ? የጠየቀን ጥያቄ በአግባቡ መልስ። እየተወራረሱ ትውልድ እየተወራረሰ አሉ። ስለዚህ የአሳማዎቹ የዛ ጊዜ ሰይጣን እየተወራረሰ አሁን ኢትዮጵያ ውስጥ እዚህ አሸዋ ሜዳ አካባቢ ያሉ አሳማዎች ሰይጣን አለባቸው። ብዙ ወደ ለገጣፎም አካባቢ ወደ ገላንም አካባቢ አሉ ሰይጣን ያለባቸው በጣም። ኧረ ተው። ኦኬ፣ እነዛ አሳማዎች ሰይጣን እንደገባባቸው ወዴት ነው የገቡት? ወደ ወንዙ። እና እነዚህ ምን ነው ታዲያ ሜዳ ለሜዳ ኮብልስቶን ላይ ያዞራቸዋል ታዲያ? አያሁኖቹ ዘመናዊ ናቸው። ትንሽ ስልጣን ዲጂታላይዜሽን ስለሆኑ ነው። እሺ ይገደልከሽ። ኧረ ቲክቶክ በጣም ወድጃለሁ። ማርያምን አራዳ ነህ የመጨረሻ። እንደዛ ግን ከምትል ይኸውልህ፣ እንደዛ ከምትል መጽሐፍ ቅዱስ አትብሉ ብሏል። ለምሳሌ ዘኍልቍ ላይ እኮ አለ፣ ዘዳግም ላይም አለ የአሳማ ስጋ አትብሉ። በቃ ብላክ ኤንድ ዋይት በቃ። የቱ ጋር አለ ላሳየህ እንዴ? እማ አይ ኬኩ አንደኛ ዘኍልቍ ላይ አይደለም፣ ያው ዘዳግም 14 ላይ ያለ ቃል ነው አሁን የምታወራው። ዘዳግም 14 ላይ ያለው ቃል ፍየል ብሉ ብሉ፣ ዋሪያ የሚዳቋ የበረሃ ፍየል ምናምን ብሎ ይናገራል። ስለዚህ በዚህ ተረጋጋ፣ አነብልሃለሁ። አንብብ፣ ችግር የለም። ዘኍልቍ 14 ላይ ግባና አንብብ። ማነው ዘዳግም 14 ላይ። ስለዚህ ቲክቶክ መጽሐፍ ቅዱስ ላይ ወደ አፍ የሚገባ አያረክስም ከአፍ የሚወጣ እንጂ ይላል። አንተ ውስጥህ የሚረክሰው አሳማ ስትበላ የሚረክስ ሰውነት አለ በዚህ በአዲሱ ኪዳን?
በትክክል እኔ ሶፊዬ ይኸውልህ ስለ እሪያ የሚናገረው ስለ አሳማ የሚናገረው ዳግም ላይ ብቻ አይደለም፣ ሌዋውያን ላይ ማለት አዎ ያወራ ሂድ አምጣ። ዘሌዋውያን ምዕራፍ 11 ቁጥር 7 ላይም አለ፣ ዘዳግም ላይም አለ። ዘዳግም ምዕራፍ 14 በደንብ 14 የበለጠ ብሪፍ ያደርገዋል ብዬ ነው 14 ነው። እሺ ቀጥል። እሱማ ምዕራፍ 14 ዘዳግም ቆይ አንድ ጊዜ ወንድማችን ቆይ አንድ ጊዜ ምንድን ነው የሚለው? በክርስቶስ ስም ነው የማነበው፣ በስላሴ ስም በቅድስት ድንግል ማርያም ምልጃ አምኜ አነባለሁ። ምን ነው አነቀ? በሊቀ መላኩ በቅዱስ ሚካኤል ምልጃ አምኜ አነባለሁ ማለት ነው። እሺ እሪያም ይላል። እሪያም ሰኮናው ስለተሰነጠቀ ነገር ግን ስላላመሰኳ ምን ነው ቅዱስ ሚካኤል ስለሆነ ትንዘረዘራለህ? ምን ነው ምን አዘረዘረ? ቅዱስ ሚካኤል እኮ የእግዚአብሔር መልአክ ነው፣ በእግዚአብሔር ፊት የሚቆም የሰራዊቱ አለቃ መልአክ ነው። ሲጀመር ቅዱስ ሚካኤል አላልክም፣ በመልአኩ ነው ያልከው። ስም አልጠራህም። የትኛው መልአክ? በመልአኩ ቅዱስ ሚካኤል ስም አምኜ አነባለሁ ነው ያልኩት። አሁን ይሄንን የምትለው ኦርቶዶክስ ቤተክርስቲያን ራሱ በቅዱስ ሚካኤል ስም እመኑ አትልም። በእርግጠኝነት አሁን ድብን አድርጋ ነው እንጂ የምትለው በደንብ ነው የምትለው። በሊቀ መላኩ በቅዱስ ሚካኤል ምልጃ አምናለሁ። አምናለሁ እሱም ወደ ሌላ ኮንቴክስት እንዳንገባ ብዬ ነው። ችግር የለውም። ቆይ እናንተ ምንድነው እንደዚህ የሚያደርጋቸው? ሶፊዬ እኔ እኮ በጣም ግርም እኮ የሚለኝ መልአክ ሲባል ምንድን ነው የምትንጫጩት? ቆይ ደግነቱ አንተ መልአክ ብለህ ትጠራለህ። መላእክቶች እኔን ደግሞ በዙሪያ ሆነው ይጠብቃሉ። ምክንያቱም እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች ይኖራሉ፣ ደግሞ ይጠብቁባቸዋል፣ ያድኗቸውማል ስለሚል አንተ ትጠራቸዋለህ። ቆይ ስማ፣ ችግሯ አንተ ትጠራቸዋለህ ቴኮ፣ አንተ ትጠራቸዋለህ፣ እኔ እጠቀማቸዋለሁ። ልዩነቱ እሱ ነው። እሺ ቀጥል። ኧረ አንብበው ቀጥል። በጌታ በኢየሱስ ስም አንባለሁ። ዘዳግም 14 ኧረ ቲክቶክ በእናትህ ተው፣ ይደብራል። አንዴ አንብበው፣ ችግር የለም። ከዛ ዜዱን እጠይቅሃለሁ። ለዛ ነው ያስገባው፣ ዜዶ ፈልጌ ነው። እሺ ቀጥል። እሺ በስላሴ ስም አነባለሁ አልክ እኮ ቅድም። ደገምኩት። አሁን ደግም። ምን ነው ከስላሴ ጋር እንጸባል ነበር? ኧረ በለ እንዴ ጉድ እኮ ነው። እሺ እሪያም ሰኮናው ስለተሰነጠቀ ነገር ግን ስላላመሰኳ እርሱ ለእናንተ እርኩስ ነው፣ ስጋውን አትብሉ፣ በድኑንም አትንኩ ይላል። እንኳን መብላት ይቅርና በድኑንም አትንኩ ይላል። ዘሌዋውያን ላይ ደግሞ ግባና ይኸው ሌዋውያን ምዕራፍ 11 ቁጥር 7 ላይ እሪያም ሰኮናው ለእናንተ እርኩስ ነው፣ እሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ በእናንተ ዘንድ እርኩስ ነው። የእነዚህንም ስጋ አትብሉ፣ በድናቸውንም አትንኩ፣ በእናንተ ዘንድ እርኩስ ናቸው። በቃ ብላ ይሄን ሁሉ እኮ ቀበላለሁ። ልክ ነው። እሺ ጌታ አሁን ይኸውልህ እኮ ስማኝ አንድ ጊዜ ሶፊዬ፣ ጌታ ለምሳሌ አጋንንቶችን ውጡና ወደ እሪያ ግቡ ምናምን ብሎ አይደለም። ውጡ ሲላቸው እባክህን የምታስወጣን ከሆነ ወደ እነዛ እሪያ እንድንገባ ፍቀድልን አሉት። ጠየቁት። እሱም መጀመሪያ ሲጠይቁት እሺ ውጡና ግቡ አላቸው። ስለዚህ በክርስቶስ ዘንድ የነበሩ እሪያዎች አሁን ዛሬ የሉ። ነገር ግን መጽሐፍ ቅዱሳችን ኦሪት ዘሌዋውያንም ኦሪት ዘዳግም ላይም የአሳማን ስጋ እንዳንበላ ስላዘዘን አንበላም። በቃ አለቀ። ፔሬድ። በብሉይ ኪዳንም በአዲስ ኪዳንም ያለው እግዚአብሔር አንድ ስለሆነ ማለት ነው። በቃ አሪፍ። እኔ አንድ ጥያቄ ተጨማሪ እንትን ላይ ዘዳግም ላይ ደግሞ በደንብ ያብራራል። ተጨማሪ የማይባሉ አንድ። እሺ ስለዚህ በጣም አሪፍ ጥያቄ ነው ያነሳኸው። ኬኩን ከመጽሐፍ ቅዱስ ነው የጠቀስከው፣ ከእግዚአብሔር ቃል። በጣም ደስ ይላል። እነማን ናቸው እንደዚህ የተባሉት? ማለት እነማን ናቸው ማለት? ለእነማን ነው ይሄ ሕግ የተሰጠው? እግዚአብሔር በሙሴ በኩል ለማን ነው ይሄን ሕግ የሰጠው? ለዓለም ነው። ይሄ አንብበው። እሺ ለማን እንደተሰጠ ከላይ አንብባ። እሺ ከቁጥር 1 ጀምሮ አንብበው። ለማን እንደተሰጠ ለእስራኤል ስጋ። አንተ እስራኤል ዘምንድን ነህ?
በአዲስ ኪዳን ሁላችንም እስራኤል ዘነፍሰናል። ሁላችንም ክርስቲያኖች ነን። በዚህ ህግ ነው የምንኖረው። ኦኬ ቆይ የዛ ጊዜ እሺ በቃ አሁን ክርስቲያን ያልሆኑ እስራኤሎች አሉ። እኔ እስራኤል ስለሄድኩት ክርስቲያን ያልሆኑ በኢየሱስ ክርስቶስ የማያምኑ እስራኤላውያን አሉ። እነሱ ማይበሉ ለነሱ በህግ ሰጣቸው። አንድ ነገር እኔ አዳምጠኛ እሺ። ከዛ አሁን ደግሞ እንትን ላምጣልህ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከሃይማኖት አባቶች መጽሐፍ እንዲሁም ደግሞ ከፍትሐ ነገሥቱ ላምጣልህ። ሰማይ ሶፊዬ ይኸውልህ አሁን ብሉ አትብሉ ምናምን ላይ አይደለም ያለሁት እኔ በአዲስ ኪዳን አንተ ከበላው አሳማ ከበላው ረክሳለሁ እያልክ አይደል? ከእግዚአብሔር መንግስት ያወጣኛል እያልክ ኧረ በቅዱስ ሚካኤል ሰማኝ መጀመሪያ እኔ መች ሰማኝና ነው መጀመሪያ እኔ አሁን አትብሉ ተብሏል አልክም እንዴ? እኛ አንበላም ነው ያልኩት። እኔ ለምሳሌ አልበላም። እኔ ለምሳሌ እማትበላው ስለ ባህል ስትል ነው? ስለማይስማማህ ነው ወይስ ደግሞ የእግዚአብሔር መንግስት ስለማትወርስ ስለምትረክስ ነው? በብሉይ ኪዳን ያለው እግዚአብሔር በአዲስ ኪዳን ያለው አንድ ናቸው። በብሉይ ኪዳን አትብሉ ያለበት ምክንያቱ ምንድን ነው? ሬዝኑ ምንድን ነው? ስለማይስማማህ ነው እንጂ ይሄ እርኩስ ነው ይሄ ቅዱስ ነው ብሎ አይደለም። እግዚአብሔር የፈጠረው እንደዛ ከሆነ ለሰው ልጆች አይስማማም ካልክማ ቻይኖች መላው ኤዥያ ሊያውም ገዳይ ነው እንዳትለኝ። ወይ አይ እኮ እሱም በል እኮ ነው የሚያልኩት። እሱም አሪፍ አባባል ነው። ተማኘል ሶፊ የሚስማማ ከሆነ ብላ ይኸውልህ በቃ አሁን ትክክለኛ ኬኩ መጣ። የሚስማማ ከሆነ ብላ ትክክል በቃ እኔም እሱን እኮ የምደግፈው ነው። እኔ እኮ ከኢትዮጵያ ሰላጣ የማይስማማው ሰው እኮ አለ። ጥቅል ጎመን የማይበላ ሰው አለ እኮ መጽሐፍ ቅዱስ ስለተጻፈ ሳይሆን ስለማይስማማው መርጦ ስለሚበላ። አሳማ በመብላቱ ግን የእግዚአብሔር ቆይ ስማ፣ አሳማ በመብላት ትረክሳለህ። ቆይ አሳማ በመብላት ትረክሳለህ። አሳማ በመብላት የእግዚአብሔር መንግስት አትወርስም የሚለውን አስተምሮ ነው የማልቀበለው። አንተ ያልከውን እቀበላለሁ። እኔ ታውቃለህ ሶፊዬ ምን እንደ አሁን እዚህ ቤተክርስቲያን ላይ ምን እንደከበረኝ ታውቃለህ? የኛ ቤተክርስቲያን ላይ ተረጋግታችሁ አውሩ፣ ቀስ ብላችሁ ሰከንድ ብላችሁ አውሩ ብላ የምታስተምረው ትምህርት አለ እኮ። እንደኔ ማለት ተረጋግታ አውራ እንደኔ ታዲያ ሶፊዬ አንድ ነገር ብቻ አንድ ቃል አንብብለትና እሱን ያሳየ ነው ማችልና አንደኛ ቆሮንቶስ ዲቤት እንገባለን። ዲቤት አይደለም ሀሳብ ነው ሁሉም። ይኸው መስፍንም እዚህ ኦርቶዶክስ ለእኛ አንብበ ሚዩት አድርገው እኛ እንማርኬኩ ሚዩት አድርግለት በቃ እኮ ችግር ለአንተ አይደለም አቁመው። ለምንድን ነው እኔ ከአንተ ጋር አንድ ክል ጨርስ እንዴ? እዚህ ጋር በቃ እሺ እንደዚህ ይላል። ዜድን ያስገባሁት እኔ ነኝ። የሆነች ነገር ልጨምር እዚህ ጋር አጨምር። እንደውም ዜድ ከላይ ሆነ እንደዚህ ይላል። ዜድ ከጎኑ ሆነ በጆሮው እንዲገባ ከጎኑ ሆነ አንብብ። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ ይላል ቁጥር 25 ላይ። እሺ አንዴ የእግዚአብሔርን ቃል ስለሆነ የምናነበው ተረጋግተን እናንብበው። እንደዚህ ይላል በስጋ ገበያ ይላል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 25 ላይ። እሺ አንዴ ሚዩት አድርገውና ለእግዚአብሔር ክብር ስለሆነ የእግዚአብሔር ቃል ነው የሚነበበው። መጽሐፍ ቅዱስ ሲነበብ እኔ በክብር ነው እንትን ማድረገው። ቴንክ ዩ። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትመራመሩ ብሉ ይላል። ቁጥር 26 ላይ ምድርና በእርሷ የሞላት ሁሉ የጌታ ነውና ይላል። በስጋ ገበያ የሚሸጠውን ሁሉ ይላል። በቃ አለቀ። አንደኛ ሁለት ነገሮችን ማሰብ አለብን። አንደኛ የብሉይ ኪዳን ህግ እኔን አይመለከተኝም ማለት ይሄ አትብሉ ምናምን የሚለው የራሱ ያለው ለእስራኤል በስጋ የተሰጠ ህግ ነው። በክርስቶስ ኢየሱስ ይሄ ህግ ተሽሯል። ሁለተኛ ጳውሎስ እንግዲህ ከሱ በላይ እንግዲህ መቼስ ይህንን ነገር ሊያዘን የሚችል ነገር የለም፣ ሊሰጠን የሚችል ሰው የለም። ስለዚህ ምን ብሏል? በስጋ ገበያ የሚሸጠውን ሁሉ ብሏል። ምንም የቀረ ነገር የለም። ከአሳማ በስተቀር አላለም፣ ከእንትን በስተቀር አላለም። ቴንክ ዩ